ግን እየሰራው በዙሪያ ያለው ሰው ማለት ነው ከማን ጋር ነው እያወራሁ ያለሁት እሱ ዋነኛው ነገር ነው አፍራም ሐመድ ይባላል ኤነርጂ የተወለድኩት እዚህ አዲስ አበባ ነው የትምህርት ደረጃ ደግሞ ዲሲር ግራጁዌት አደርጋለሁ እዚህ ሰራው ይሄን በጣም ቼክ ማድረግ አስፈላጊ ነገር ነው መልካም ኔትወርክ ማርኬቲንግ ከማግኘቴ በፊት የ12ኛ ክፍል ተማሪ ነበርኩኝ ሶ አንድም ቀን ላይክ ህይወት አሳስባኝ አታውቅም ላይክ የነበረኝ የፋሚሊ ባክግራውንድም ጀስት ጠይቄ ተከልክዬ አላውቅም ነገር እና ግን ላይፍ ላይ ሁሌ የተሻለ ነገር ኦፖርቹኒቲ ግራብ ማድረግ ምናምን እወዳለሁ ሶ በዛ አማካኝነት አብሬ የተማርኩት ልጅ ነው የሰጠኝ እድሉ ሶ ኔትወርክ ማርኬቲንግን እንድጀምረው ያደረገኝ አንደኛ አዲስ ነገር መሞከር መፈለግ እንጂ ከዚህ በፊት ኤክስፒሪየንሱ ኖሮኝ አያውቅም ላይክ ሰምቼውም አላውቅም ነገር ግን ላይፍ ላይ ያው ኤክስፒሪየንስ ማድረግ አዲስ ነገር መሞከር የተሻለ ነገር ይዞ እንደሚመጣ አውቃለሁ መረጃ በሰማሁበት ሰዓት ካምፓኒው ትልቅ ላይክ ይሄ ትልቅ ድሪም ያለው ካምፓኒ እንደሆነና ወደፊቱም ደግሞ ከፍተኛ የሆነ ነገር ስላለው ኦኬ በወስንበት የተሻለ ነገር አብሬ መስራት እችላለሁ ብዬ ስላሰብኩኝ የካምፓኒውን ትልቀት ከመጀመሪያም አንደርስታንድ አድርጌ ስለነበረ እንደወስን ያደረገኝ እሱ ነው ሶ መጀመሪያ ላይክ ስጀምረው አብዛኛው በእኔ በኩል የነበረው ሰው አክሴፕት አላደረገኝም which ጓደኞቼ አክሴፕት አላደረጉኝም ነበረ ቤትም ደግሞ የመጨረሻ ልጅ ስለነበርኩኝ ወንድም እህቶቼ ትንሽ ኢንፍሉዌንስ አድርገውኝ ነበረ ያ ማለት አርፈሽ ትምህርትሽን ተማሪ ምናምን አይነት ነገር ግን ቤተሰቦቼ ሰፖርቲቭ ስለነበሩ እኔን ነበረ ላይክ ካመንሽበት ሞክሪው አይነት ነገር ብሎኝ የነበረውና በዛ ፕሮሰስ ውስጥ ብጀምረው ግን ደግሞ ይሄ እንዴት ነው የራሳችሁ ሰው አክሴፕት ሳያደርጋችሁ ሲቀር just like ትንሽ የሚፈጥረው ነገር ሊኖር ይችላል ግን ስቲል እኔ መረጃ በሰማሁበት ሰዓት የኔ ውሳኔ እንደሆነ እና የኔን ህይወት ማንም ሊኖርልኝ እንደማይችል like አይቸው ስለነበረ ብዙ የሚያስቸግረኝ ነገር አልነበረም ግን ያው የራሴ የምትሉት ሰው መጀመሪያ ላይ አክሴፕት ሳያደርጋችሁ ሲቀር ትንሽ ኢንፍሉዌንስ ያደርጋል ስቲል like የታያችሁ ነገር ደግሞ ከፍተኛ እስከሆነ ድረስ ያን ነገር ማተር አያደርግም ኦኬ የመጀመሪያው like ከጀማሪነት ወደ ቀጣይነት እንዲሄድ ያደረገኝ ነገር አንደኛ የካምፓኒ ቪዥን በጣም like እስከመጨረሻው ድረስ እስከጨርስ ድረስ አብሬ እንዲሄድ ዋነኛው ያደረገኝ ነገር ነው ፕላስ ደግሞ አንድ ሰው ትልቅ ድሪም ካለው እኔ በመጀመር ውስጥ አላምንም like በመጨረስ ውስጥ ነው ብዙ ነገሮች ያሉት እና ስጀምር like ብዙ ፈተናዎች ቢኖሩ ግን ስቲል like ለምን እንደጀመርኩት ሪዝኔን በደንብ አውቀዋለሁ እንዲሁም ደግሞ ካምፓኒው ትልቅ ቪዥን ያለው ካምፓኒ ነው እኔ የጀመርኩበት ምክንያት አለኝ ስጨርስ ማቆም እንዳለብኝ ኢቭን like ማንም ሰው ኮንስታንት የሆነ ኢነርጂ አይኖረውም ግን ስቲል ሎ በሆንኩበት ሰዓት ለምን እንደጀመርኩኝ በደንብ አውቀዋለሁና ተመልሼ እዛው ፕሮሰስ ላይ ነው ያለሁትና መዳረሻውን ማወቅ ደግሞ እንድቀጥል ያደረገኝ ነገር ነው እስካሁን ያስመዘገብኳቸው ውጤቶች ካምፓኒው ሲሸልስ ትራቨል ሲሸለም አንደኛዋ ነበርኩኝ ሲሸልስ ትራቨል አቺቭ አድርጌያለሁኝ ከዛም ባሻገር ደግሞ ወርሃዊ ገቢን ከ150,000 እስከ 200,000 ማድረስ ችያለሁ እንዲሁም ደግሞ ከ1500 በላይ የሚሆኑ ሰዎች ይሄን እድል እንዲያገኙ ማድረግ ችያለሁ የመጀመሪያው ነገር አፕላይኖች የምሬን ነው like እስካሁን ላለሁበት ደረጃ or እስካሁን ያመጣኋቸው ውጤቶች የኔ ብቻ አይደለም የዳውንላይኖቼ የአፕላይኖቼ ነው ግን ዋነኛው ነገር like አንድ ውሳኔ ስወስን ቀድሜ የማማክረው አፕላይኖቼ ነው ለኔ የምርም ላይፍ ላይኖቼ ናቸው በዚህ አጋጣሚ እነሱንም በጣም ላመሰግን ፈልጋለሁ ምክንያቱም አሁን ያለችው አፍራ ቢልድ እንድትደረግ ጠንከራ እንድትመጣ 4 ዓመትን እንድትሄድ ዋነኛው ምክንያቶቼ አፕላይኖቼ ናቸውና ሊትራሊ እነሱ የሚሉኝን ነገር ወዲያው ነው ወደ ተግባር በተገብረውና ትልቁና ዋነኛው ነገር አፕላይኖቼ ማዳመጤ የምንፈልገው ውጤት ካልመጣልን በእርግጠኝነት መሰራት ያለበት ራሳችን ላይ ነው አንድ ሰው ስልጠና መውሰድ ካቆመ ስቲል ማይንዱ መስራት ያቆማል እኔ በራሴ ኤክስፒሪየንስ አድርጌያለሁና ዴይሊ ራሳችንን አፕዴት ማድረግ የተሻለ ነው ያለንበት ፐርሰናል ዴቨሎፕመንት እየሸጥን እስከሆነ ድረስ የምርም ደግሞ የምሸጠውን ነገር ተግብሬያለሁ ወይ ምክንያቱም እኔ like እዚህ ድረስ እንድቀጥል ያደረገኝ አንደኛው በዚህ 4 ዓመት ውስጥ ፐርሰናል ዴቨሎፕመንት መሆኑና እኔ ራሴ ተጠቅሜ ስለሆነ ነው more like ለሰዎችም ሳወራ
ኮንፊደንት ሆኜ የማወራበት ፕላስ ደግሞ ሰውም አንደርስታንድ የሚያደርገን ሆንን ስንገኘው ነው። የምናውቀውን ነገር መሸጥና ማናውቀውን ነገር መሸጥ አንድ አይደለም። ራሳችን ላይ በደንብ ስልጠናዎችን እንውሰድ። ሌላ ደግሞ የምንፈልገውን ውጤት እያመጣን ካልሆነ የሚጠበቅብንን ስራ እየሰራን ነው ወይ፣ ዴይሊ ፕሮስፔክት እያደረግን ነው ወይ፣ ፎሎአፕ እየሰራን ነው ወይ፣ ፕሬዘንቴሽን እየሰጠን ነው፣ ኢንቪቴሽን እየሰጠን ነው ወይ፣ እነዚህ 4 ቤዚክ ስራዎቻችን እየሰራን ከሆነ የምንፈልገው ውጤት አለመምጣት አይችልም። እነዚህን 4 ቤዚክ ስራዎቻችን ግን ዴይሊ መሰራታቸውን እርግጠኛ መሆን አለብን። ፕላስ ደግሞ በቃ የምንፈልገው ውጤት ካለ ሌላ ጊዜ ከምንሰራው በተሻለ ሞር በደንብ ቁጥር መንካት እና እነዚህን ቤዚክ ስራዎቻችንን በደንብ ከሰራን በእርግጠኝነት ውጤታችንን ማምጣት እንችላለን። ሌላ ደግሞ የምንፈልገውን ውጤት እያመጣን ካልሆነ የሚጠበቅብንን ስራ እየሰራን ነው ወይ፣ ዴይሊ ፕሮስፔክት እያደረግን ነው ወይ፣ ፎሎአፕ እየሰራን ነው ወይ፣ ፕሬዘንቴሽን እየሰጠን ነው፣ ኢንቪቴሽን እየሰጠን ነው ወይ፣ እነዚህ 4 ቤዚክ ስራዎቻችን እየሰራን ከሆነ የምንፈልገው ውጤት አለመምጣት አይችልም። እነዚህን 4 ቤዚክ ስራዎቻችን ግን ዴይሊ መሰራታቸውን እርግጠኛ መሆን አለብን። ፕላስ ደግሞ በቃ የምንፈልገው ውጤት ካለ ሌላ ጊዜ ከምንሰራው በተሻለ ሞር በደንብ ቁጥር መንካት እና እነዚህን ቤዚክ ስራዎቻችንን በደንብ ከሰራን በእርግጠኝነት ውጤታችንን ማምጣት እንችላለን። እሺ፣ ማስተላለፍ የምፈልገው መልእክት ዋነኛው ነገር ለምን እንደጀመርን እንወቅ። ምክንያቱም የጀመርንበትን ምክንያት ካላወቅን ስቲል የምንባክንበት ጊዜ ይበዛል እና ሁሌም ቢሆን በቃ የጀመርኩት ልጨርሰው እንደሆነና ያለሁበት ኢንዱስትሪ ደግሞ የምፈልገውን ህይወት ይሰጠኛል ብዬ እስከጀመርኩት ድረስ ሲሪየስ ሆኜ በደንብ መስራት እንዳለብን እኔ ባለኝ ጆርኒ ውስጥ አንደርስታንድ አድርጌያለሁ እና ሁሌም ደግሞ ሰራውንዲንግ ውስጥ መሆን ያለንበትን ውሏችንን ቼክ ማድረግ የተሻለ የምንፈልጋቸውን ነገሮች ምክንያቱም ከኔ የተሻለ ውጤት የሚያመጣ ከሆንኩኝ በብዛት የምንሰለጠናቸውን ነገሮች ብንተገብራቸው ብዙ ነገሮችን መቀየር እንችላለን ብዬ አስባለሁ። 5 ጓደኞችን ንገረኝ እንደኔ ያንተን ማንነት እነግርሃለሁ ሲባል አሁን ላይ ይህንን ቢዝነስ ኔትወርኪንግን እየሰራው በዙሪያ ያለው ሰው ማን ነው፣ ከማን ጋር ነው እየዋልኩ ያለሁት፣ እሱ ዋነኛው ነገር ነው። ምክንያቱም ኤነርጂ ነው እንደን ውሎዬን ነው ልመስል የምችለው። ለዚህ ሰራውንዲንግን በጣም ቼክ ማድረግ አስፈላጊ ነገር ነው። ከዛ ባሻገር ግን የጀመርኩበት ያለሁበት ኢንዱስትሪ ትልቅ የምፈልገውን ህይወት ይሰጠኛል ብዬ እስከጀመርኩበት ድረስ ያንን ማምጣት ስላለብኝ ቤዚክ ስራዎችን በደንብ መውሰድ አስፈላጊ ነገር ነው። አሁን ላይ እኔም ኤክስፒሪየንስ ያደረግኩት ነገር ስለሆነ እነዚህ ነገሮችን በደንብ እንተግብር ማለት ፈልጋለሁ። አመሰግናለሁ።